ኢትዮጵያውን መብትስ የሚነካው? መብቱ ነው ሰው የፈለገውን የመደገፍ የፈለገውን የመቃወም። እኔ አሁንም ቢሆን የምነግርህ የመንግስት ተቃዋሚ አይደለሁም። ፖለቲከኛም አይደለሁም። ቢዝነስ ነው የምሰራው። የኢትዮጵያን ሕግ ግን አክብሬ ነው የምኖረው። ይሄ የመብት ጉዳይ ነው። ስለዚህ ወንድሜ ሞጣ የመጣልህ ሚጥሚጣ በሰላም ብትቀበለኝ ይሻልሃል። እሺ እኔ ሁለታችሁን ላውራ። ሞጣ ሳይጀምር ማለት ሞጣ እኔ ሁለታችሁ የየራሳችሁ ፖይንት አላችሁ። እኔ ፐርሰናሊ አሜሪካን ሀገር የታጠፋኸው ቢሆንም እኮ ኦሮሞዎች ተባብራችሁ ምንም እኮ ችግር የለውም። ቢሆንም ገንዘብ ስላለ አፉና ሲዛ አጥፍተኸው ይምጣ። ሪኮርድ ላሰማ የዚያ ልጅ ንግግር እኔ እያንዳንዷን ሴቭ አደረጋ። መንሱር ጀማል የሚለው መንሱር ጀማል ፋይል አለኝ፣ የሆኒ ጓያው አለኝ፣ አላዛር አለኝ። እያንዳንዱ ሶሻል ሚዲያ ያለ ሰው አንደኛ እያንዳንዱ ንግግር አላዛርም አለ በአላዛር ቤት አይደለም፣ ለመጥፎ ነገር አይደለም። አልገባም። እያንዳንዱ አይደለም የሶሻል ሚዲያ ሰዎች ታዋቂ ሰዎች የሚባሉትን በሆነ አጋጣሚ ነገር ልንገርህ። ስለዚህ ቅድም የዓለም ኖቤል ተሸላሚ ነው ብሏል። ልንገርህ አዶልፍ ሂትለር እኮ የዓለም ኖቤል ተሸላሚ ነበረ። አንድ ሴትም ተሸላሚ ነበረች። ኤዥያ ጀሮዋን ነው ቆርጠው በቀጥታ ኖቤሉን የቀሙት። ነገም አብይ አህመድ ሊቀማ ይችላል። አሁን አንተ ዲፌንድ ማድረጊያ የዓለም ኖቤል ተሸላሚ ነው ምናምን። ሂትለር እኮ ተሸላሚ ነበር። ሂትለር እኮ ተቀምጧል። ያችም በቅርብ በእኛ እድሜ እኮ የተቀማቸዋን ሴት ታስታውሳለህ። ለአንተ አልነግርም። ስለዚህ ሌላው ጠበቃ አለኝ ምናምን። እኔ እኮ እገላለሁ አላልኩህ፣ አስገድጄ ያደርጋለሁ። እኔ ያልኩህ ሚጥሚጣውን ብንገናኝ በብርጭቆ አጠጣለሁ። ቅድሚያ ነው ሙሉውን። ለምን መሰለህ? ኦሮሞ ሰዎች ከገዳይ ደጋፊ የመጣ ሚጥሚጣ ቤተሰቤና እኔ ሊያጠፋኝ ስለሚችል አስቀምጬ አጠጣለሁ። መብት። እኔ ደግሞ ላውራ አንዴ ቀምሳለሁ። ስለዚህ ይሄ ነው እና እኔ የመንሱር ምንጭ የመንሱር አካሄድ የኦሮሞ ባለስልጣናትና ወታደራዊና የሲቪል ከጠቅላይ ሚኒስትሩ ጀምሮ ገንዘብን ከሀገር ውጭ የሚያሸሹበት የባቡር ሀዲድ ነው ብዬ ነው የምወስደው። ሰውዬው ቀጥል። ግን የኛ ሀገር እንደዚህ ረክሷል ማለት ነው። ሀገሩ ዝም ብሎ ነው በቃ። አንድ ነገር ግን ሞጣ በጣም ያልተረዳኸው ነገር ብዙ ጊዜ ያው ሶሻል ሚዲያ ላይ የሚወሩ ወሬዎች ይሄ ትውልድ እዚህ ጋር የሚያዳምጠ 6000 ሰው ትረስትሚ እኔ ስለተናገርኩ ወይ አንተ ስለተናገረ ወይ አላዛር ስለተናገረ አይሰማም። ኤቪደንስ ይፈልጋል፣ መረጃ ይፈልጋል። ገባ? ሌጂትመንት የሆነ መረጃ ይፈልጋል። በዚህ ዘመን አሜሪካ ነው የምትኖሩት እናንተ። መንሱር ጀማል ብለህ ብዙ ነገር ጎግል ማድረግ ትችላለህ። ኢቭን እዚህ ያለውን አካውንት የት እንዳለ ማወቅ ይቻላል። ብዙ ነገር ማወቅ ይቻላል። ኤኒዌይ በፓስፖርት እና በቪዛ ብቻ ደግሞ ንብረት መግዛት ንብረት ማሸሽ በእርግጠኛ ነኝ አይቻልም። አንተም ታውቀዋለህ ይሄንን። እኔ ጀስት በፓስፖርት እና በቪዛ ነው የመጣሁት። ከዛ በተረፈ ለእኔ ዶክተር ክቡር ፕራይም ሚኒስተር አብይ አህመድ የዓለም ሎሬት የሰላም ተሸላሚ እወደዋለሁ። ደሜ ውስጥ ነው ያለው። ዚስ ኢዝ ማይ ፐርሰናል ኦፒኒየን። መብቴ ነው ይሄ። አንተ ጥላው፣ አንተ የመጥላት መብት አለ። ነገር ግን ፕራይም ሚኒስቴሩ አይደለም ከሚያገኘው ገንዘብ በእኔ ሊያሸሽ ይቅርና የሚያገኘውን ለአንተ ወንድሞች፣ ለእኔ ወንድሞች፣ ለአላዛር ወንድሞች ትምህርት ቤትና ሕክምና ነው እየከፈተለት ያለው። የአንተ አገር ተወላጅ ባለቤቱ የፕራይም ሚኒስቴሩ ተወላጅ 34 ትምህርት ቤቶችን አሰርታለች። ህሊና ያቃል ሞጣ ይሄንን አንድ ቀን እንኳ ስለ ዝናሽ ታያቸው አውርታ አታውቅም። 34 ትምህርት ቤት አሰርታለች። የአንተ ዘመዶች፣ የእኔ ዘመዶች፣ የአላዛር ዘመዶች የሚማሩበት። ምን አለበት አንዳንዴ እንኳ እንደዚህ አይነት ነገሮችን ብናወራ። ኦፍኮርስ ችግር አለ ኢትዮጵያ ውስጥ፣ የለም እያልኩ አይደለም። አደውሉበት እንጂ ደወሉብን። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ቲክታክ ወይ ጌታ
ሞታ አንተን ባላቅ ነበር የሚቆጭ የሚኬድ አው ሼት ቴክኒካል የቴክኒካል ደግሞ አላዛርን ፖለቲካ ጀመረ እንዳትሉ ነገ ደግሞ አደራችሁ። አይ ቴክኒካል ነው ይመጣል። እና ዋናው ነገር ምን መሰላችሁ ቤተሰቦች፣ ዋናው ነገር ያላችሁ ሰዎች እኔ ወንድሜ ሞጣን እያልኩ ያለሁት ይሰማል። አላዛር እየሰማሁ ነው። ወንድሜ ሞጣን እያልኩ ያለሁት የአማራ ተወላጅ ሚስት አለችኝ፣ ልጅ አለኝ። ብዙ ሰዎች ልጅ አላቸው፣ ትዳር አላቸው፣ ቢዝነስ አላቸው፣ ተዋልደዋል፣ ተጋምደዋል። እነዚህን ሰዎች መለያየት አንችልም። በተቻለ መጠን የሞጣ ሶሻል ሚዲያ የሚሰማ ሶሻል ሚዲያ ነው። እዚህ ሶሻል ሚዲያ ላይ መልካምነትን እየዘራን ለዚህ ትውልድ መልካም ነገር ብናስተላልፍ ይሻለናል ነው። ሁሌ መቃወም፣ ሁሌ ኔጌቲቭ ኢነርጂ አይጠቅመንም። ይህንን ነው የምናገረው። ቴንክ ሶማች አላዛር። ወደ ጉዳይ አለኝ። ይህን ስማ፣ ይህን ሰምቶ ይውረድ። ዝናሽ የሆነ አንስቷል። ለምሳሌ ሰምተው ከሆነ 34 አለ አብይ ነው። ይኸውልህ ለምን አለ መሰለህ መረጃ ይፈልጋል። የኔ የሀብት ምንጭ እሱን አሁን ይኸውልህ ነፃ መንግስት ኖሮ ወይ ነፃ መንግስት ሆነን ብንመጣ ብናጣራ የመንሱር ጀማል በአንድ ቀን ቢሊዮነር የሆነ ሰውዬ የሀብት ምንጩን ለማምጣት ቀላል ነው። እሱ መብቱ ነው ዲፌንድ ራሱን ማድረግ። ግን እኔ ግን ያንን ተናግሬ ያለው ቀጣይ የምናገረው ነገር ነው። አብይን የመውደድ መብት አለኛል። በጣም ወንጀል ነው። ሞራሊም ይሄ ሰው ሙስሊም ወንድማችን ነው። ቁርአን ያውቃል፣ ይቀራል። የሚገርማችሁ ነገር የቁርአንም አስተማሪ ነው። እንደ እውነቱ ከሆነ ሃይማኖተኛ ነው። ይሄንን የአማራ ህዝብና የኢትዮጵያ ጨፍጫፊ ሰውዬ በዓለም እየተወገዘ ያለ ሰው ነው። ይህን ሰው ደግፎ መቆሙ ራሱ መብት እንኳን ለሱ መብት ሊመስለው ይችላል። እንደ ሞራሊቲ ግን ብንሄድ በህዝባችን ላይ ቦምብን የሚወረውር ህፃናትን የሚያርድ ሰውዬ፣ ገበሬውን የሚገል የሚጨፈጭፍ፣ በየቀኑ በሲቪል አውሮፕላን ጦር የሚያመላልስ ሲቪል አውሮፕላን የአይኪዮን ህግ ተላልፎ ፖለቲሻንስ ተዋንዱን ዳሜጅ ቢያነሱች ሞጣ ስለ ሁልጊዜ ሰማዋሉ። ሞጣ ያለ ዋር ይወዳል። ራይት። ግን ትልቁ ነገር እኔም ማምኑበት አንድ ሰው በአይዲያ አግሪ ዲስአግሪ መደራረግ ትችላላችሁ። ሞጣ የሚደግፈውን አንዱ አግሪ አንዱ ዲስአግሪ መደራረግ ትችላላችሁ። ግን የእኛ መጠላላት ሀገር እንደማይገነባ አውቃለሁ። ደስ ኦላን ነው። ሞጣዬ ጎሄድ ታንኪዩ። እኔ ብዙም ስለ ፖለቲካ ስለማላርፍ ብዙም ማውራት አልችልም። አላርፉ እሱ አሁን የአንድ እቃ ገዝቼ ዛሬ 1 ሚሊዮን ብር ነው ያለው። ትክክል ነው። ለምሳሌ መንሱር ጀማል በቢትኮይን ምናምን ነው የሚሸውዳቸው። እኔ ቢትኮይን እኔም ክሪፕቶ ከረንሲ ጨዋታ አለው። መንሱር ጀማል ያ አይደለም ጨዋታው። የመንሱር ጀማል ገንዘብ የኦሮሞ ዘራፊዎች ገንዘብ ነው ብዬ ነው የማምነው። እኔ መብቴ ነው ደግሞ እንደዚህ ማመን። አንድ ሰው ያምናል። ሰው ሊሰማው ይችላል፣ ሊቀበሉ ላይ አህመድ በዚህ ሰዓት አፍርሶ ህፃናትን በጅብ ያስበላ በአማራ ህዝብ ላይ ደግፎ በቆመው ለዚህ ባበቃው ህዝብ ላይ ህዋትን የተከላከለለትን ህዝብ መልሶ ትጥቅ አስፈታለሁ ብሎ እስኪ አንተ በብርጭቆ አድርጌ አቀምሰውና ከጠጣው ደፍሮ ልበላው ይችላለሁ። ምክንያቱም ከዚያ ውጭ ግን ከአብይ እኔን ማጥፋት ሚሊዮኖች ይፈልጋሉ። ምክንያቱም እኔ ሀቅ ተናጋሪ ነኝ። ፊት ለፊት ነው የምገጥም። እንደማንም አሁን አማራ የሚለው አሁን እንደሚያገኛቸው መንሱር ያሉ አማራዎች አማራ አይደለሁም። እኔ ባይዞ የሚገርማችሁ እንደነዚህ አይነት አማራ አይደለሁም። እኔ
እንደ በላይ ዘለቀ እንደ ቴዎድሮስ ያለው አማራ ነው። እንደዚህ አይነት ኦሃዮ እንዳገኘው ልክስክስ ጎንደሬ እንዳልከው ወይም ጎጃሜ ቆሻሻ እኔ አማራ እንደዚህ አይነት አማራ የለም። ምክንያቱም ከገዳይ ደጋፊ ጋር የቆመ አማራ እሱ ራሱ ወሸላውን የተቆረጠ በቁጭ ብሎ የሚሸና ደንቆሮ አህያ። እኔ ከአንተ ጋር ተቀምጬ አልጠጣም። ልንገርህ፣ እኔ ለአሜሪካን ሀገር ነው የምኖረው። ሚጥሚጣ ባለቤቴ እዚህ ውስጥ ትልቅ ማሽን አላት። በራሷ በቅመም አሳብዳ ትሰራለች። እኔ ቤት መጥቶ ማንም ሰው የመጣ ሰው ሊመሰክር ይችላል። በጣም ልዩ ባለሙያ የሆነች ባለቤት አለች። ስለዚህ የአንተ ሚጥሚጣ ያውም እንግዲህ እኛ አስተምረናችሁ ኦሮሞዎችን፣ እናንተ ደግሞ ፈሽታችሁ ያመጣችሁ ሚጥሚጣ አንደኛ ለእኔ ለጤና የማይስማማኝ፣ ሁለተኛ የካድሬ ሚጥሚጣ መርዝ ነው ተጨምሮ ይመጣው። ሌላው መንሱር ሊፈታ ይችላል፣ ሊያገባ ይችላል። ከአማራ ልጅ አለ። ከእነሱ ቤተሰብ ግን በቅርብ ስለምተዋወቅ ምንም ነገር እንዳልነበረው ድሮ የሚነግድ እንደነበር እና አልሳካለት ብሎ ወደ ውጭ እንደተሰደደ ሲመጣ ደግሞ ሌላ የኦሮሞ ጓደኛው የአውሮፕላን ትኬት እኳ ልኮለት ያንን ባለመክፈሉ ምክንያት ሶሻል ሚዲያ ላይ መጥቶ አጋልጦት የባለስልጣን ዘር በመሆኑ የግል ዘር በመሆኑ ልጨርስ ስትናገር ውሸት ስታወራ ለምን ዝም ብያለሁ? ተናገራ። ማስታወሻህን ይዘህ ተናገር። ይሄ ሪከርድ የሚደረግ ነገር እንዲደረግ ተናገራ። ለምን ዋሻለሁ? ለምን ዋሻለሁ? ያን ሰው የታጠፋው This is wrong. አውሮፕላን ትኬት ልኬ ገንዘብ ሰጥቼ ያለውን ወጣት ማንም አላረገልኝም። ትኬት ገንዘብ አጥቼም አላውቅም፣ ወደፊትም አላጣም።